ቆይ እስቲ ይሄ ፊዚክስ አይደለም ወይም ባዮሎጂ አይደለም ባዮሎጂ ነው ፊዚክስ ነው የሚል ሰው ያሳልፈው ይሄን ቪዲዮ ማቴማቲክስ አይደለም ይሄ እግዚአብሔር ቃል ነው ይሄ እግዚአብሔር ቃል ደግሞ ህይወትን የሚቀይር ለምሳሌ አንተን የሰራ ለምሳሌ አንቺን የሰራ ሸቴ በደንብ አድርጋችሁ እንድትሰሙኝ ይሄ ቃል እንድትጋሩ ፈልጋለሁኝ በጌታ በዚህ ቃል ተፈጥረሃል በዚህ ቃል ተሰርተሃል በዚህ ቃል እስትንፋስ ተብለህ ተቀብለሃል ሰው ሆነ መሄድ ጀምረሃል ሶ ይሄንን የእግዚአብሔርን ቃል ለመስማት 2 ደቂቃ ተሰጠኛለህ አሁን 30 ሰከንድ ነው ረድ የቆጠረው 2 ደቂቃ ተሰጠኛለህ ትሰማኛለህ እስከ መጨረሻ እሺ 1 ደቂቃ እንድንጠቀም ጫን አድርጉት ቲክቶክ ውስጥ የሚጠቅመው እስኪ ሴንዲስ እንደሚለውን ስታጠፉ ነው እስከ መጨረሻ ድረስ ሴንዲስ እንደሚለውን አጥፉ 25 ጊዜ ብቻ ኮፒ ሊክ እንድታደርጉ ነው የምፈልገው እናንተ ከቻላችሁ ከዛም በላይ አድርጉ የማነብላችሁ ቃል መዝሙረ ዳዊት መጽሐፍ ምዕራፍ 67 ላይ ያለውን ቃል ነው በጽሞና በማስተዋል ስሙኝ በጌታ ስትጨርሱ ኮሜንት ሴክሽን ላይ ሰዋለሁ ምስጋናን ላንተ በሉ ምስጋና ምን እንደሆነ እንጤ ገባዋል በሺ ላምበበላችሁ እንደዚህ ይላል እግዚአብሔር ይማረን ይባርከን ፊቱን በላያችን ያብራ መንገድንም በመድረም ላይ ማዳነንን በህዝቦች ሁሉ መካከል ይታወቅ ዘንድ እግዚአብሔር ሆይ ሰዎች ያመስግኑህ ሰዎች ሁሉ ምስጋናን ያቀርቡልህ ለህዝቦች በቀን ስለምትፈርድላቸው ሰዎች በመድረንም ላይም ስለምትመራቸው ህዝቦች ደስ ይበላቸው በእልልታም ይዘምሩ አልጨረስኩም ቁጥር 5 ደርሰናል እንዲህ ይላል እግዚአብሔር ሆይ ሰዎች ያመስግኑ ሰዎች ሁሉ ምስጋናን ያቀርቡልህ ምድር ፍሬዋን ሰጠች እግዚአብሔር አምላካችን ይባርከናል እግዚአብሔር ይባርከናል የምድርንም ዳርቻ ሁሉ እርሱ ይፈሩታል በጌታ በምስጋና ወደ ህይወታችሁ የሚመጣውን ነገር እናንተ በመጣር በመድከም በመልፋት የማታመጡት በረከት ነው ስለዚህ ምስጋናን ላንተ እሰዋለሁ ብቻ ብላችሁ ነው ምጽፉት እናንተ ከቻላችሁ ይህን ቪዲዮ ስሩበት በቃ ዲዩት አድርጋችሁ ስሩበት ያወረዳችሁ ስሩበት በቃ የእግዚአብሔር ቃል ነው በደንብ አድርጋችሁ ስሩበት ይሄ ቃል በጌታ በተለይ እንደነገርኳችሁ ስክሪኑን ጫን አድርጋችሁ ሲመጣ የሚመጣውን ሴንድ ካጠፋችሁ በእውነት ከኔ ጋራ የእግዚአብሔር መንግስት እየሰራችሁ ነው ደግሞ በኮሜንት ሴክሽን ላይ አንድ ነገር አድርጉ ምስጋና ላንተ